ሲሮጡ የታጠቁት ሲሮጡ ይፈታል። ታሞ ተመሟቀቅ አስቀድሞ መጠንቀቅ የአባቶቻችን የእናቶቻችን ምርጥ አባባል ነው፣ ምሳሌ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ሆይ? እኔ ያለሁ አልሐምዱሊላህ። ዛሬ ማንሳት የፈለኩት ብዙ ጊዜ ሲያናደኝ የነበረ ብዙ ጊዜ በሰዎች ላይ ደርሶ ስመለከተው በቃ የሚያናደኝና በጣም የሚያበሳጨኝን ጉዳይ ነው ማለት ነው። እሱ ምንድነው? የመዳም ቅመሞች ውድ እህቶቼ ትዳር ያልመሰረታችሁን ነው። በነገራችን ላይ ትዳር ያልመሰረታችሁ በአረብ ሀገር የምትሰሩ እህቶች ወደ ሀገራችሁ ስትመለሱ ምን አይነት የትዳር አጋር መምረጥ አለባችሁ በሚለው የራሴን ሀሳብና የራሴን አመለካከት የራሴን ምክር እሰጣችኋለሁ። ይጠቅማችኋል። ይህንን ሀሳብ ያነሳሁበት ምክንያት ብዙ እህቶች ህይወታቸው ተመሰቃቅሎ ገንዘባቸውን ተበልተው እንደገና ሁለተኛ ሶስተኛ ለስደት ሲዳረጉ ስላየሁኝ፣ ብዙ ሲጎዱ ሲያለቅሱ ስላየሁኝ ነው። ይሄ ነገር እንዴት በእኛ ላይ እንዳይደርስ መጀመሪያ ጥንቃቄ ማድረግ አለብን በሚለው ጉዳይ ላይ የራሴን ሀሳብ ነው በነገራችን ላይ የምሰጠው። ዝጋ የማንንም እንትን አይደለም። በመጀመሪያ ያው ስደት ስንወጣ ብዙ ድካም አለው። ብዙ የሚያሰቃየን የሚያደክመን የሚያሳስበን ነገር አለና ደክመን ለፍተን ስደት በቃን ብለን ወደ ሀገራችን ስንገባ ትዳር መስርተን ልጅ ወልደን በቤታችን ለመደሰት ለመኖር ነው የምንገባውና ተብዙ ድካም በኋላ ወደ ሀገራቸው ሲገቡ የሚገጥማቸው ነገር ምንድነው? አስመሳይ ወንድ ነው። ትዳር በሚል ወደ ህይወታቸው ይገባና ገንዘብ ብቻ ፈልጎ ገንዘባቸውን በልቶ ሀያታቸውን አመሰቃቅሎ በቃ አለወጉ አድርጓቸው ሁለተኛ ሶስተኛ ወደ ስደት ሲያመሩ እንደገና ወደ ስደት ሲሰደዱ ታያላችሁ። ሲያለቅሱ፣ ብዙ ሲጎዱ፣ ብዙ ነገር ሲሆኑ ሲደርስባቸው ትመለከታላችሁ ማለት ነው። እውነት ያ ነገር በጣም ያናደኛል። ለምን ማስተዋል አንችልም ብዬ ብዙ ጊዜ እናደዳለሁ። ብዙ ጊዜ ቤት በተናገርኩ እል ነበረ ማለት ነው። በመጀመሪያ ከስደት ትንመለስ የመጀመሪያው እርምጃችን ሊሆን የሚገባው መረጋጋት ነው። መረጋጋት አለብን። ይታወቃል። ያው ተዛ ሀገር ትንመለስ ገንዘብ አላቸው በሚል ነው ትልቁም ትንሹም ሞኙም ደጉም ወደኛ የሚያጀበጅበው ወደኛ የሚሮጠው ማለት ነው። ሴት ጠፍቶ አይደለም እዛ ያው ገንዘብ ፍለጋ ነው። ይሄ ግልጽ ነገር ነው። ገንዘብ አላቸው በሚል ገንዘብ አላት በሚል ነው። እና በመጀመሪያ መረጋጋት፣ ቀስ ብለን እንደርስበታለን ሁሉንም። ትዳር ፈልጎ የሚመጣ ወንድ ምን ፈልጎ ነው ከኔ ብለን ራሳችንን መመልከት፣ ሰውየውን አመለካከቱን አመጣጡን በደንብ ማስተዋል አለብን። ዘለን ትዳር ውስጥ ግብት ማለት የለብንም። አስመሳይ ወንዶች ወይም ደግሞ ገንዘባቸውን ብቻ ፈልገው የሚመጡ ወንዶች የሚያስታውቁበት አስተዋይ ለሆነ ሰው በግልጽ ያስታውቃሉ። በመጀመሪያ ምንም አይነት አንደኛ ማለት ነው ምንም አይነት መስፈርት የላቸውም። ወደ እናንተ ሲመጡ ለምሳሌ ዲንሽን አመለካከትሽን ወድጄ ነው ልልሽ ይችላል። የሆነ ጠንካራነትሽን እንዲህ አይነት አቋምሽን ሊሆን ይችላል። አስተሳሰብሽን ሊሆን ይችላል። ውበትሽን ሊሆን ይችላል። ወይም ደግሞ በእምነትሽ ሊሆን ይችላል። የሆነ ነገርሽን ፈልጌ ነው በቃ ይሄ ነገር ደስ ብሎኝ ነው አይልሽም። ዝም ብሎ ብቻ አንቺን ወደ እጁ ለማስገባት አንቺን ወደ ህይወቱ ለማስገባት ሲሯሯጥ በወዲያ በወዲህ ሲል ታየዋለሽ ማለት ነው። ምን ፈልጎ ነው የምትይውን ነገር አታውቂውም። ያው በገንዘብ ፈልጎ የሚመጣ ወንድ ነው እያልኩ ያለሁት በነገራችን ላይ። በሁለተኛ የሚጠይቅሽ ጥያቄዎች ከገንዘብ ጋር የተያያዙ ናቸው። የሚያነሳቸው ሀሳቦች ማለት ነው። ለምሳሌ ስንት አመት ሰርተሻል? ይሄንን ሩጦ የሚጠይቅሽ ወንድ እመኚኝ ስንት አመት ሰርተሻል ብሎ ሲጠይቅ ገንዘብሽን ለማጤን ነው ማለቴ። ለምሳሌ ረዘም ያለ አመት ተነገርሽው ኦችማ በጣም ገንዘብ አላት ይላል። በቃ በጣም ብዙ ብር አላት ማለት ነው። ብዙ ሰርታለች። በነገራችን ላይ በዙሪያሽ ራሱ ሊጠይቅ ይችላል። ጓደኞችሽን የሚያውቅ ሊሆን ይችላል። የሆነ አላት የሚለውን ነገር ማለት ነው።
ገንዘብሽን ብቻ ፈልጎ የሚመጣ ወንድ ያው ስለማይጠቅም መጀመሪያም ወደ ህይወታችን መግባት የለበትም ስለሚጎዳን። እና ስንት አመት ሰርተሻል? ምን አለሽ? የሆነ ያለሽን ነገር ለማወቅ በጣም ሲፈላሰፍ በወዲያ በወዲህ ሲል ታገኘዋለሽ ማለት ነው። ይሄ የሩቅ ከሆነ በደንብ ስላንቺ ቀርቦ የማያውቅ ከሆነ ነው ገንዘብሽን ለማወቅ ምን እንዳለሽ ለማወቅ። ምክንያቱም ገንዘብ ተለለሽ አታስፈልገውም፣ ተመጀመሪያውም ይተውሻል። ስለዚህ ያለሽን ነገር ለማወቅ ባንክ ቤት ያለሽን ብር የሰራሽውን ነገር እንዳለ በወዲያ በወዲህ በቃ ይፈላሰፋል ማለት ነው። በሶስተኛ ደረጃ አሁንም አግብተሽው ከአንቺ ጋር ከሱ ጋር እንድትኖሪ አይፈልግም። የሚያወራሽ ስለ ኑሮ ውድነት፣ እዛ ሀገር ሰርቶ መኖር እንደማይቻል፣ በጣም ኑሮ ከባድ እንደሆነ፣ ተመልሰሽ መሄድ እንዳለብሽ ታገባሽ በኋላ ማለት ነው። በነገራችን ላይ በግልጽ በሚያሳዝን ሁኔታ ተሄጅ አረብ ሀገር የምትመለሽ ከሆነ ወይም የምትሄጂ ከሆነ ላግባሽ የሚሉ ወንዶች አሉ። ወላሂ እኔ ይሄንን ቃላት ያጥረኛል። እንዴት ብዬ ማለት ሰው እንዴት በዝልክ ወርዶ ያስባል? የሰው ልጅ ጭንቅላት እንዴት በዝልክ ይታወራል በሚለው ነገር በእውነት በጣም ያሳዝነኛልም ያናደኛልም። እና ማህበረሰብ ውስጥ የት እየሄደ ነው እላለሁ ማለት ነው። ማለት ትመለሽ ከሆነ ወላሂ ይሄ ነገር በነገራችን ላይ እኔ በራሴ የደረሰ ነገር ነው፣ ዝም ብዬ ለወሬ አይደለም። እና ተመልሰሽ የምትሄጂ ከሆነ ላግባሽ ምን ማለት ነው? ሱብሃንአላህ። እና እውነት ለመናገር በነገራችን ላይ ሴት ልጅ በአሁኑ ሰዓት በጣም ጫና እየበዛባት፣ በጣም እየተበደለች፣ በጣም ታቅሟ በላይ ሸክም የተሸከመችው የኑሮን የምን በቃ አላህ ሀላፍትና ያልጣለባትን ሀላፍትና ተሸክማ እየደከመች ያለች ማንም ሊረዳት ያልቻለች የአረብ ሀገር ሴት ናት። በጣም ብዙ ጫና ውስጥ ነው ያለችው ማለት ነው። እና ያው ሱብሃንአላህ ተመልሰሽ የምትሄጂ ከሆነ ላግባሽ፣ ያው ታልሄድሽ አታስፈልጊም። ብር ሰርተሽ ማትለኪ ከሆነ አታስፈልጊም ማለት ነው። ያ ማለት ገንዘብሽን ብሎ ወደ ህይወትሽ ቢገባም ያው ገንዘብ ያልቃል፣ ባለበት አይቀጥልም። መቼስ ህይወት ከፍ ዝቅ ይላል እና ምን ያደርግልሻል? በነገራችን ላይ ይሄንን ሀሳብ ሳነሳ በጣም ይሄ ምክር የሚጠቅመው ለማን ነው? በራሷ ለምትተማመን ጠንካራ ለሆነች ሴት ነው እንጂ ጭራሽ እኔ የወረዱ ሴቶች አሉ ጭራሽ ለገንዘባቸው ብሎ እንደሚቀርባቸው እያወቁ እንዲሁም ገንዘባቸውን ብለው እንዲቀርቧቸው የሌላቸውን ሁሉ ይሄ አለኝ ባንክ ቤት ይሄን ያህል ብር አለኝ፣ ይሄንን ሰርቻለሁ፣ የሌላቸውን ሁሉ ይሄ አለኝ ምናምን እያሉ ወንዶች ወደሳቸው እንዲመጡ የሚገፋፉ እራሳቸውን በገንዘብ የሚሸጡ የሚደልሉ ሴቶች አሉ። እነዚህ ሴቶችም እውነት ለመናገር በጣም ያሳዝኑኛል። እኔ በጣም ይገረማለሁ። ማለት በምን አይነት ጭንቅላት ነው የሚያስቡት የሚለው ነገር እውነት በጣም ያሳዝነኛል፣ በጣም ይገርመኛልም። ምን ሆነው ነው እላለሁ ማለት ነው። እንዴት ራሳቸውን ገንዘብ ፈልጎ የሚመጣ ወንድ እንዴት ነው ወደ ህይወታችን የምናስገባው? አንደኛ ለራሳችን ምን አይነት የወረደ አመለካከት ቢኖረን ነው? ሁለተኛ ይሄ ገንዘብ ባለቀ ሰዓት ጥሎ ይሄዳል። ያ ወንድ ሌላ ገንዘብ ያላት የተሻለች ይፈልጋል። ስለዚህ ራሳችንን ለምን እናረክሳለን? እውነት በጣም ይሄ ሁሉንም ያው ማስተዋል ማየት ስለቻልኩ ነው። ይሄ አለኝ የሌላቸውን በቃ እንደዛ አለኝ እና እኔ አሁን እየተናገርኩ ያለሁት ለማን ነው? ጠንካራ ለሆነችዋ ሴት ገንዘብ ፈልጎ ማንም ወንድ ወደሷ እንዳይመጣ ወደ ህይወቷ እንዳይገባ ለራሷ ክብር ላላት ሴት ነው እንጂ ገንዘባቸውን በገንዘባቸው ተማምነው ራሳቸውን ለሚደልሉ ለሚሸጡ ለራሳቸው ያላቸው አመለካከት የወረደ በራሳቸው የማይተማመኑ ሴቶች ለነዛ አይጠቅምም። ያው አይደለም ግን በራሳችሁ ብትተማመኑ መልካም ነው።
በራሱ የማይተማመን ለራሱ ጠንካራ ያልሆነ ሰው ለማንም አያስፈልግም። ወንድ ልጅ ራሱ ይታዘብሻል። እውነት ለመናገር ይሄ አለኝ እንደዛ አለኝ ብለሽ በገንዘብ ስደልሊው ወዲ አንቺ እንዲመጣ ስታደርጊው እንዴ ምን አይነት ፈላጊ እንዴት ብቻ ምን አይነት ፈላጊ ያጣይ ሴት ናት? የቱን ያክለው እንትን የምትለው በቃ አንቺ እሱን ወደ አንቺ ለማድረግ ወደ አንቺ ለማምጣት ስትጓጊ እየናቀሽ እየታዘበሽ ነው የሚመጣው። የዛን ሰዓት ጀምሮ ማለት ነው ወደ አንቺ ቢመጣም ያለሽን ገንዘብ ሙልጭ አድርጎ ትቶሽ ይሄዳል እንጂ አንቺ በራስሽ ካተተማመኒ አንቺ ጠንካራ ሳትሆኚ ለኔ ትሆናለይ ብሎ ወይም ደግሞ እሱ ወዶሽና አንቺን ፈልጎ ወደ አንቺ አይመጣም ማለት ነው። ስለዚህ ሴቶችዬ ራሳችንን ልናስከብር ጠንካራ ልንሆን በራሳችን ልንተማመን ይገባል። ምርጫችንን ደግሞ ማስተካከል መቻል አለብን። ካልሆነ ግን ሲሮጡ የታጠቁት ሲሮጡ ይፈታል ያሉት ነገር ምንም ፋይዳ የለውም። ሁሉም ነገር በሩጫ ያበቃለታል። መጨረሻው ግን የከፋና ለቅሶ ሀዘን ነው የሚሆነው ማለት ነው። ስለዚህ ያው ሲሮጡ የታጠቁት ሲሮጡ ይፈታል ይላሉ ቤተሰቦቻችን ማለት ነው። ይሄንን ነገር ያው ማስተላለፍ የፈለኩት ወይም መምከር የፈለኩት ከአረብ ሀገር ትንመለስ ትዳር መመስረት ያሰብን ወይም ደግሞ ምን አይነት ባል ማግባት አለብን በሚለው ትዳር ለመመስረት ያሰባችሁ እህቶች ለእናንተ ነው፣ ይጠቅማችኋል። በኋላ ዋጋ የሚያስከፍላችሁ ታሞ ተመሟቀቅ አስቀድሞ መጠንቀቅ፣ መጀመሪያ መጠንቀቅና ይሄ ነገር እንዳይደርስባችሁ ራሳችሁን መጠበቅ አለባችሁ የሚለውን ነገር ለማስገንዘብ ነው። ይጠቅማችኋል ብዬ አስባለሁ። ባይ